ሰላም እንደምሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮችን ትኩረት የሚያደርገው ካለ ጊዜ የሚመጣ ሽበትን ወይም ፕሪማቹር ግሬይንግ የምንለውን እንዴት መከላከል እንችላለን፣ መቀነስ ወይም ማጥፋት ይቻላል ወይ፣ ስፔሻሊ ደግሞ ከ30 ዓመት በፊት ጸጉራቸው ላይ በጣም ሽበት ለሚያስቸግራቸው ሰዎች መፍትሄ አለ ወይ የሚለውን በዚህ ቪዲዮ ላይ በደንብ ለማየት እንሞክራለን ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። ቀጥታ ስለ ሽበት ከማውራታችን በፊት እንዴት ነው ጸጉራችን መጀመሪያ ቀለም የራሱ የሆነ ቀለም ሊይዝ የሚችለው የሚለውን ነገር እንነጋገር። ጸጉራችን ልክ እንደ ቆዳችን ቀለም የሚሰጠው ነገር ሜላኒን ነው። ሜላኖሳይት የሚባሉ ጸጉራችን ፎሊክሎች ላይ የሚገኙ ሴሎች አሉ ማለት ነው። እነዚህ ሜላኖሳይቶች ሜላኒንን ያመርታሉ። ሜላኒን ቀለምን የሚሰጠን ነገር ነው እና ሁለት አይነት ሜላኒኖች አሉ። ኤዥያኖች፣ ጥቁሮች፣ አብዛኛው ላይ ኤዥያን እና ጥቁሮች ላይ የምናየው ዩሜላኒን የምንለው ነው። ይሄ ዩሜላኒን የሚያመርተው ቀለም ብራውን ወይም ደግሞ ይሄ ቡናማ የሆነ ከለር ወይም ደግሞ ጥቁር ነው። ሌላው ደግሞ በነጮች ላይ የምናየው ፌኖሜላኒን የምንለው ነው። ይሄ ደግሞ ጎልደን የሆነ ከለር ወይም ደግሞ ቢጫ የምንለው ቀይ፣ እንደዚህ አይነት ብሎንድ ከለሮችን የሚያመርትልን ሜላኒን ነው ማለት ነው። ስለዚህ እነዚህ ሁለት ሜላኒኖች እንደ ዘር ሁኔታችን የተለያየ ቀለምን እንዲያመርት ጸጉራችን የራሱ የሆነ ቀለም እንዲኖረው ያደርጋል ማለት ነው። ስለዚህ መሸበት የሚባለው ነገር የሚከሰተው ወይ እነዚህ ሜላኒን የሚያመርቱልን ሜላኖሳይቶች መጠናቸው ቁጥራቸው በሚያንስ ጊዜ በተለያየ ነገር በሚጎዱበት ሰዓት ነው ማለት ነው። ስለዚህ ፕሪማቹር የምንለው ወይም ደግሞ ያለ ጊዜ የሚመጣ ሽበት ከነዚህ ሴሎች ጉዳት ጋር ተያይዞ የሚመጣ ነው ማለት ነው። ምንድነው ፕሪማቹር ግሬይንግ ወይም ደግሞ ያለ እድሜ ሽበት እንዲወጣብን የሚያደርገው ብለን ስናይ የመጀመሪያው እንግዲህ ዘር ነው ወይም ጄኔቲክስ የምንለው ነው። ቤተሰባችሁ ውስጥ ቶሎ መሸበት የሚከሰት ከነበር በእናት በአባት ላይ እናንተ ጋርም ቶሎ የመሸበት ነገር ሊከሰት ይችላል ማለት ነው። ሌላው ደግሞ በጣም የምትሰሩበት ኢንቫይሮንመንት በጣም ፀሐይ ላይ ኤክስፖዝ የሚያደርጋችሁ ከሆነ ነው። ምክንያቱም ፀሐይ ላይ በምትሆኑበት ጊዜ ከፀሐይ የሚመጣው ዩቪ ጨረር ኦክሲዴቲቭ ስትረስን ይጨምራል ማለት ነው። ስለዚህ ኦክሲዴቲቭ ስትረስ በሚጨምርበት ጊዜ ፍሪ ራዲክሎች ይበዙና ቢልዳፕ የሆኑና ሜላኖሳይቶቹን ዳሜጅ ያደርጉታል ማለት ነው። ስለዚህ ሜላኖሳይቱ የሚያስፈልገውን ቀለም ማምረት አይችልም ማለት ነው። ሌላው ደግሞ የተለያዩ በሽታዎች ለምሳሌ በአይረን ወይም በብረት እጥረት ምክንያት የተከሰተ የደም ማነስ ካለ፣ ምክንያቱም አይረን ለጸጉራችን ቀለም መመረት እንዲሁም ለጸጉራችን ጥንካሬ በጣም አስፈላጊ ከምንለው ሚኒራል ውስጥ የሚመደብ ነው። ስለዚህ በብረት እጥረት ምክንያት የሚከሰት የደም ማነስ ያለባቸው ሰዎች የቶሎ መሸበት ሊያጋጥማቸው ይችላል። ሌላው ደግሞ የታይሮይድ ህመም ነው። ስፔሻሊ ደግሞ ሃይፖታይሮይዲዝም የምንለው ነገር ያለባቸው ሰዎች ወይም የቲ3 እና የቲ4 መጠናቸው በጣም ዝቅ ያሉ ሰዎች ቶሎ የመሸበት ነገር ሊኖር ይችላል። ምክንያቱም ታይሮይሲን የሚባል ነገር ያመርታል እና ያ ታይሮይሲን ቀለም የጸጉራችን ትክክለኛ ቀለም እንዲመረት ከሚያደርጉ ግብአቶች ውስጥ አንዱ ነው ማለት ነው። ስለዚህ አንድ ግብአት በሚያንስበት ሰዓት ትክክለኛ ምርት መመረት አይችልም። ልክ እንደዛ ሁሉ ታይሮይሲን በማይኖርበት ሰዓትም እንደዚህ ጸጉራችን ትክክለኛ ቀለም ማምረት ስለማይችል ቶሎ የመሸበት ነገር ሊከሰት ይችላል ማለት ነው። ስለዚህ ታይሮይድ ህመም ያለባቸው ሰዎችም እንደዚሁ ቶሎ መሸበት ነገርን ሊያዩ ይችላሉ ማለት ነው። ከዛ ውጭ ደግሞ በጣም የሚያጨሱ ሰዎች ከማያጨሱ ይልቅ ሁለት ደብል ቻንስ ይኖራቸዋል፣ ቶሎ የመሸበት ቻንስ ይኖራቸዋል ማለት ነው። ምክንያቱም በምናጨስበት ጊዜ የሄር ፎሊክላችን ላይ የሚገኙትን ሜላኒን የሚያመርቱልን ሜላኖሳይቶችን የመጉዳት አቅማችን በጣም የበዛ ነው ማለት ነው። ሌላው ደግሞ ክሮኒክ ስትረስ የምንለው ነው ወይም ደግሞ በጣም አብዝቶ መጨነቅ። ይሄን ነገር በብዙ ቪዲዮዎች ላይ ነገራችኋለሁ። በምትጨነቁበት ሰዓት ኮርቲሶል እና ኖርአድሬናሊን የምንለው ሆርሞን በሰውነታችን ውስጥ ይጨምራል ማለት ነው። የኮርቲሶል መጠን በሰውነታችን ውስጥ በጣም በሚጨምር ሰዓት የሜላኖሳይቶቹን መጠን እንዲቀንስ ያደርጋል ማለት ነው። የሜላኖሳይቶቹ መጠን ቀነሰ ማለት እነሱ ስለሆኑ ቀለምን ሊያመርቱልን ወይም ሜላኒንን ሊያመርቱ የሚችሉት የሚያመርትልን ሴል አይኖርም ማለት ነው። ስለዚህ በጊዜ ሂደት ውስጥ ሞር እንድንሸብት ያደርጋል ማለት ነው። ስለዚህ እነዚህ ነገሮች ቶሎ ሽበት እንዲወጣ ከሚያደርጉ ነገሮች ውስጥ የምንመድባቸው ናቸው ማለት ነው። ስለዚህ ይሄን ነገር መከላከል እንችላለን ወይም የወጣውን ሽበትስ ወደ ጥቁር ወይም ደግሞ ወደ ናቹራል የነበረው ቀለማችን መቀየር እንችላለን ወይ? የብዙ ሰው ጥያቄ ይሄኛው ነው። አንዴ ወደ ሽበት የተቀየረን ጸጉር መልሰን ወደ ጥቁር መቀየር አንችልም ወይም ደግሞ በጣም አስቸጋሪ ነው አሁን ባለንበት ሳይንቲፊክ ኤቪደንስ ማለት ነው። ግን ምን ማድረግ እንችላለን? ስፒዱን መቀነስ እንችላለን ወይም ደግሞ ይሄ ሽበት ሌሎቹ ጸጉሮቻችን ወደ ሽበት እንዳይቀየሩ ማድረግ እንችላለን። ሌላው በጣም ትንንሽ ከሆነ ሽበቶቹ ኦልሬዲ መንቀል እንችላለን ማለት ነው።
አይኖ ምን እንደምትሉ ምክንያቱም እኛ ሀገር ምንድነው የሚባለው አንድ ሽበት በምንነቅሉ ሰዓት 10 ሆኖ በስቶ ይወጣል ሰምቲንግ እንደዛ የሚባል ነገር አለ። እሱ ሜዝ ነው ማለት አባባል ነው እንጂ ሳይንቲፊካሊ ምንም ትክክል አይደለም። ሽበቱን በምንነቅሉበት ሰዓት ያው መልሶ የሚያድገው ፀጉር ነው ሽበት ሆኖ የሚወጣው እንጂ ሌሎቹን ፀጉሮች ሽበት እንዲሆኑ አያደርጋቸውም። ግን መማረክ ትችላላችሁ። አሁን ላይ የሚወሰዱ መድኃኒቶች አሉ። አንደኛ መጀመሪያ ፀጉራችሁ መሸበት የጀመረው በጤና እክል ምክንያት ከሆነ ቅድም እንዳልኳችሁ ለምሳሌ በብረት እጥረት የተከሰተ ደም ማነስ ከሆነ፣ በታይሮይድ ሆርሞን ማነስ ምክንያት ወይም ሃይፖታይሮይድዝም ከሆነ መጀመሪያ እነዚህ ነገሮች መስተካከል አለባቸው። የደም ማነስ፣ የብረት እጥረት ደም ማነስ ያለበት ሰው ብረትን መውሰድ አለበት ወይም አይረን ሰፕሊመንትን መውሰድ አለበት። የታይሮይድ ህመም ያለበት ሰው ወይም ደግሞ ሃይፖታይሮይድዝም ያለበት ሰው ላይቮታይሮክሲንን መውሰድ አለበት። ስለዚህ መጀመሪያ የጤና እክል ከሆነ የጤና እክል መታከም አለበት። ነገር ግን ከነዚህ ጤና እክል ውጪ ከሆነ የሚሰጡ መድኃኒቶች አሉ። የመጀመሪያው ፓባ የምንለው ነው ወይንም ደግሞ ፓራ አሚኖ ቤንዞይክ አሲድ የምንለው። ይህ ምንድን ነው የሚያደርግልን? የሜላኒን ፕሮዳክሽንን ይጨምራል ወይም ሜላኖሳይቶቹ ብዙ ቀለምን እንዲያመርቱ ይረዳቸዋል ማለት ነው። ይህን መድኃኒት በምትወስዱበት ሰዓት የፀጉራችሁ ቀለም ማምረት መጠን ይጨምራል ማለት ነው። ስለዚህ ይሄ ፓባ የምንለውን በምትወስዱበት ጊዜ የሜላኒን ፕሮዳክሽን ስለሚጨምር ፀጉራችሁ ወደ ተፈጥሮ ቀለሙ እንዲቀየር ያደርጋል ማለት ነው። ፓባ የሚባለውን መድኃኒት በቀን ከ100 እስከ 200 ሚሊግራም መውሰድ ትችላላችሁ ማለት ነው። ስለዚህ ይህን በምትወስዱበት ሰዓት የሜላኒን ፕሮዳክሽን ስለሚጨምር የፀጉራችሁ ቀለም ወደ ነበረበት ወይም ይሄ ወደ ተፈጥሯዊ ቀለሙ ጥቁር ከነበረ ጥቁር፣ ቡኒ ከነበረ ወደ ቡኒ ወደ ተፈጥሯዊ ቀለሙ እንዲቀየር ያደርግልናል ማለት ነው። ሁለተኛው ልትወስዱት የምትችሉት መድኃኒት ፒሲ ኩስ የምንለው ወይንም ደግሞ ካታሊዝ ቤዝድ ቶፒካል ነው። ካታሊዝ እንግዲህ ፀጉራችን ላይ በተፈጥሮ ኖርማሊ ሁላችንም ካታሊዝ የሚባል ኢንዛይም አለን። ይሄ ካታሊዝ ጥቅሙ ምንድን ነው? በፎሊከሎቻችን አካባቢ ላይ የሃይድሮጅን ፐሮክሳይድ እንዳይጠራቀም ማድረግ ነው። ስለዚህ ሃይድሮጅን ፐሮክሳይድ በሚኖርበት ጊዜ ሃይድሮጅን ፐሮክሳይዱን ለሁለት ይሰብረዋል ማለት ነው። ስለዚህ ብሊች አያደርገውም። ሃይድሮጅን ፐሮክሳይድ እንደምታውቁት እንግዲህ ብሊቺንግ ኤጀንት ነው። ወይም ደግሞ ለምሳሌ ነጭ ልብስን በሚቆሽሽብን ጊዜ ለማንጣት ሳሙናዎች ላይ የሚገባ ነው። ጥርሳችሁን ለማንጣት ወይም ዋይትኒንግ ብላችሁ ስትሄዱ ከሚጠቀሟቸው ነገሮች ውስጥ አንዱ ሃይድሮጅን ፐሮክሳይድ ነው። አንዳንድ ሰዎች ጉልበታቸው ይሄ እዚህ አካባቢ በሚጠቁርባቸው ሰዓት ለማንጣት ከሚጠቀሙት ነገሮች ውስጥ አንዱ ነው። ስለዚህ ሃይድሮጅን ፐሮክሳይድ ብሊቺንግ ኤጀንት ነው። ስለዚህ ፀጉራችን ላይም ይሄ ሃይድሮጅን ፐሮክሳይድ በሚጠራቀምበት ሰዓት ፀጉሩን ከውስጥ ወደ ውጭ ብሊች ያደርገዋል ወይም ደግሞ ግሬ እንዲሆን ወይም እንዲሸብት ያደርገዋል ማለት ነው። ኖርማሊ ይሄ ሃይድሮጅን ፐሮክሳይድ አይጠራቀምም፣ ምክንያቱም ራሳችን ካታሌዝ የሚባል ኤንዛይም ስላለ። የዚህ ካታሌዝ መጠን በፎሊክሎቻችን አካባቢ በሚያንስበት ሰዓት ግን ሃይድሮጅን ፐሮክሳይድ ይጠራቀማል። ሃይድሮጅን ፐሮክሳይድ ተጠራቀመ ማለት ደግሞ ብሊች ያደርገዋል ፀጉራችንን ማለት ነው። ስለዚህ ያንን ለመከላከል ምን ታደርጋላችሁ ማለት መድኃኒት መውሰድ ትችላላችሁ። ይህ መድኃኒት የሚሰራው ልክ እንደ ካታሌዝ ነው። ልክ እኛ ፀጉራችን ላይ እንዳለው ካታሌዝ ነው የሚሰራው ማለት ነው። እሱን ተክቶ የሚሰራ ነው። ስለዚህ ሃይድሮጅን ፐሮክሳይድ መጠንን በመቀነስ ፀጉራችን ቀለሙን ጠብቆ እንዲቆይ ማድረግ ይችላል ማለት ነው። ሌላው ደግሞ ሜላቴን የምንለው ነው ወይም ደግሞ ሜላቶን ፔፕታይድ አናሎግ የምንለው ነው። ይሄ ምንድነው ስራው? ስቲሙሌት ያደርጋል ወይም ያነቃቃቸዋል። ሜላኖሳይቶቹን ማነቃቃት። ለምን ያነቃቃቸዋል? ሜላኒንን እንዲያመርቱ ወይም ቀለምን የሚሰጥልንን ፀጉራችንን ቀለም የሚሰጥልንን ነገር እንዲያመርቱ ማነቃቃት ነው ስራው ማለት ነው። ከዛም ባለፈ ሌላ ፀጉሮች ወደ ሽበትነት እንዳይቀየሩ ያደርጋል ማለት ነው። ይሄ እንደውም በጣም ብዙ ሰው የሚጠቀመው እና ይሰራላቸው ነው ማለት ነው። ስለዚህ ይህን በምትወስዱበት ሰዓት አንደኛ ወደፊት የሚወጣው ፀጉራችሁ እንዳይሸብት ያደርጋል ማለት ነው። ስለዚህ ሌሎች ፀጉሮች ደግሞ ቀለማቸውን ጠብቀው እንዲያድጉ ይረዳል ማለት ነው። እነዚህ አሁን የጠቀስኩላችሁ መድኃኒቶች በምትጠቀሟቸው ሰዓት ሽበታችሁ ቀለም ወደ ነበረበት ቀለም እንዲቀየር ያደርጋል። ሌሎች ፀጉሮች ሽበት ሆነው እንዳያወጡ ያደርጋል ማለት ነው። ሌላው ደግሞ በምግቦቻችሁ ላይ አንቲኦክሲዳንት ያላቸውን ምግቦችን መጨመር ልክ እንደ ብሉቤሪ፣ ስትሮበሪ፣ ግሪን ቲ ወይም ደግሞ የአረንጓዴ ሻይ የምንለውን ነገር እነዚህ ነገሮች ስትበሉ ፍሪ ራዲክሎች እንዲቀንሱ በማድረግ ሽበት ወደፊት ሌሎች ሽበቶች እንዳይወጡ እንዳይበዙብን ከፍሪ ራዲክል ጋር ተያይዘው የሚመጡ ፀጉር መሸበቶችን ይከላከላል ማለት ነው። እንግዲህ ይህን ቪዲዮ እንደተማራችሁበት እንደተጠቀማችሁበት ተስፋ አድርጋለሁኝ። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁኝ። እስከ ሳምንት ድረስ